እሺ አመሰግናለሁ። ከሁሉ በፊት ፈጣሪ እስከዚህ ሰዓት ስላደረሰኝና ስላደረሳቸው እጅግ አድርጌ ማመስገን ፈልጋለሁ። ከዛ በመቀጠል ዛሬ ወደ ሚዲያ ያቀረብኩበትን ዋና ነገር እስካሁን በጋምቤላ ክልል የተፈጠረ ያለው የጸጥታ ችግር ወይ የተከሰተ ያለው የጸጥታ ችግር በሚመለከት ነው። አሁን ጋምቤላ ክልል በጸጥታ መደፍረስ ምክንያት ስራዎችን ማጓደልና ወይም ስራዎችን አለመስራት ችግር አጋጥሞታል። 3 ዓመት ይሆናል አሁን እውነት ለመናገር ማለት ነው። እስካሁን መንግስት ሰራተኞች ወደ ቢሮዎች እየሄዱ አይደሉም። ቢሮ ኃላፊዎች ብቻ ነው ወደ ቢሮአቸው የሚሄዱትም በአጃቢዎች ነው፣ ታጅቦ ነው የሚሄዱት። ግን ሚዲያ ላይ የሚወራውና በተለይ የጋምቤላ ክልል መንግስት የሚለጠፈው ነገርና በጋምቤላ ምድር ላይ ያለው ሁኔታ እየተለያየ ናቸው። ሚዲያ ላይ የሚታየው ስራዎች እየተሰሩ እንደሆነ አይነት ነገር ነው ነገሮችን እየቀረቡ ያለው፣ ግን አይደለም። ማዕከላዊ መንግስት ይወቀው አይወቀው ማቀው ነገር የለም ወይ በዚህ ጉዳይ ላይ ለመናገር ጊዜን አላሳልፍም። ዋና ቆም ነገሩ ምንድነው? የመናሪያ ጉዳይ እኔ አሁን ገርሞኛል። የጋምቤላ ከተማ መናሪያ ጉዳይ እንዴት አንገብጋቢ ጉዳይ እንደሆነ መንግስት መጀመሪያ መስራት ያለበት አስቀድሞ መስራት ያለበት ስራ ሳይሰራ ዜጎች ለራሳቸው ህይወት አሰጊ በሆነ ቦታ ላይ በግድ ማስገባት ትክክል ነው አይታየኝም። ምክንያቱም በነበረው ጸጥታ ችግር የኖር ማይበረሰብ የቀድሞ መኖሪያ ቦታ ስላልተመቻቸው በጸጥታ ችግር ምክንያት በዛው ቦታ ላይ ብዙ ሰዎች ስለተገደሉ ከዚህ በፊት እዛ ቦታ መሄድ አንችልም፣ ለኛ ጸጥታ ምቹ የሆነ ቦታ ላይ ነው ምንሳፈረው የሚል ውሳኔ ላይ ነው የደረሱት። ስለዚህ ያን መናሪያ የተጠቀሙት ሁኔታዎች እስከሚረጋጉ ድረስ እዛው መናሪያ በኒውላንድ ሰፈር አካባቢ የሚገኘው መናሪያ ቢቆዩ ምን ችግር አለ? ምክንያቱም መንግስት መስራት ያለበት መጀመሪያ ጸጥታ ማረጋጋት አለበት። በቅርብ በመጠጥ ቤቶች ውስጥ ገብቶ ሰዎች ላይ ጉዳት ያደረሱ ወንጀለኞች ለህግ አልቀረቡም። እስካሁን ጦክቶ የከፈቱትን ግለሰቦች አልታሰሩም። አደባባይ ሳይቀር በቀን በተራራ ፀሐይ ሰዎች ላይ የተቆሱት ግለሰቦች እስካሁን ለህግ አልቀረቡም። ባለው ሁኔታ ላይ እንዴት ህዝብ እያየን ወደ ችግር ውስጥ ምን አስገባው? ምክንያቱም እዛ መኖሪያ ውስጥ የሚገናኘው ኖርና እኛ ነው። ኖርና እኛ ሰፈር ለሰፈር የተጋደሉ ነው ያለ። ስለዚህ ይሄን ሁኔታ ሳይረጋጋ ገዳዮችን ለህግ ሳይቀርቡ እንደገና እነዚህ ሁለቱ ማህበረሰብ አንድ መናሪያ ውስጥ እንዲገቡ ማድረግ ሁኔታ ሳይረጋጋ የህዝብ ውይይቶች ሳይደረጉ እንደዛ ማድረግ በበኩሌ ትክክል ውሳኔ አይመስለኝም። የሆነ ችግር ከዚህ የባሰ ችግር እንዲፈጠር ለማድረግ ካልሆነ በስተቀር ምንም ፋይዳ የለውም። ውሳኔው ትክክል አይደለም። መጀመሪያ ወንጀለኞች ለህግ ይቀርቡ። መጀመሪያ ሁኔታው ይረጋጋ። ኗሪዎች ባሉበት ባስ ስቴሽን ይሳፈሩ። ሁለተኛ
የተጋነነ ክፍያ አሁን ወሮች ለራሳቸው ጸጥታ ክፍያ እየከፈሉ ነው ያለ በማይገባቸው ጉዳይ አቦል መስመር ላይ መኪናዎች ላይ ጥቃት የሚያደርሱ ስላሉ ማንኛውም ግለሰብ የራስ ጸጥታ መክፈል አለበት የሚለው ውሳኔ ከህገ መንግስታችን ጋር የሚጣረር ነው። ምክንያቱም ፖሊሶች ለምን በህዝብ ይከፈላሉ? ህዝብ ለምንድን ነው የራስ ጸጥታ የሚከፈለው? በትክክል ሰላሙ ካለ ህዝብን በነበረው ትራንስፖርት እንዲቀሳቀስ ማድረግ ነው። የነበረውን ትራንስፖርት ታሪፍ መክፈል ነው ያለባቸው፣ እጥፍ መክፈል የለባቸው። እነዚህ አይነት ነገሮች ናቸው ቅድሚያ ማግኘት ያለባቸው። ጸጥታ እንዲረጋጋ ችግር የፈጠሩ ግለሰቦችን ህግ ቁጥጥር ስር ማስገባት፣ የተጋነነ ሂሳቡን ማስተካከል፣ ህዝቡ በኖርማል ታሪፍ እንዲንቀሳቀስ ማድረግ ነው እንጂ ዝም ብለን ጎትተን በግድ ወደ ማይሆን ቦታ ላይ ማስገባት ይሄ የማታለል ነው። እኔ ይመስለኛል ማዕከላዊ መንግስት ወይ ፌደራል መንግስት ለማታለል ነው፣ ሰላም እንዳለ ለማስመሰል። ግን ትክክል አይደለም። ዜጎች እኮ ነው የህይወት ጉዳይ ነው። አሁን በዛም ምክንያት አሁን ወደ ገጠር መሄድ የነበሩባቸው ሴቶች ሳይቀር ልጆቻቸው ከገጠር ጥሎ የመጡ ያሉ ሴቶች ስላሉ አሁን ልጆቻቸው ሊያገኙ አልቻሉ። አሁን ሾልቆን ለመሄድ የሚሞክሩ አሉ። እዛ አቦ ላይ ከደረሱ ጉዳት ነው የሚጠብቃቸው። ስለዚህ ቅድሚያ መስጠት ያለብን ለጸጥታ ነው። ቅድሚያ መስጠት ያለብን በነግምገማ መጀመሪያ ጸጥታ እናረጋጋ፣ ሰላም ይኖር። መጀመሪያ ህዝቡን ባለውበትና አካባቢ ወይ ባለውበት ሰፈር የተሳፈረ ሂድ ሁኔታው እስከሚረጋጋ። ህዝብን የራስ ጸጥታ እንዲወሰን ፍቃድ እንስጣቸው፣ አናስገድዳቸው። ለምን እናስገድዳቸዋለን? እነዚህ ሰርቪሶች እኮ የተሰሩ እኮ ለህዝብ ነው። ህዝብ እኮ ለእነዚህ ሰርቮች እኮ አልተሰራም። ሰርቮች ለህዝብ እኮ ነው። አሁን መናሪያ ለህዝብ ነው የተሰራ። ይህ ቦታ ለእኔ የሚቹ አይደለም ብሎ ህዝብ ከወሰነ ለምን እናስገድዳለን? አማራጭ መናሪያ እስካለ ድረስ ለምን ዛኛው መናሪያ ላይ አይቆዩ? ይሳፈሩ እዛ። ሁለተኛ የሆስፒታል ጉዳይ ወይ የሐኪሞች ጉዳይ። ሐኪሞች እንደ ዜጎች በትክክል ዜጎችን የማገልገል ግዴታ አለባቸው። ነገር ግን ጸጥታውን በተረጋጋበት ሁኔታ ነው መስራት ያለባቸው። ባለፈው ሳምንት አንድ ላቦራቶሪ ባለሙያ ተገደለ። የጤና ቢሮ ባለሙያ በማንነቱ ነው የተገደለው። አንድ ገዳዮች እስካሁን ለህግ አልቀረቡም። እነዚህ ሐኪሞችን ጉዳት ቢደርስባቸው ማነት ጥያቄ። መጀመሪያ መንግስት የራሱን ግዴታ ያውጣው፣ ጸጥታ ያረጋጋ፣ ወንጀለኞች ያቀርብ። በተለይ አቶ ሞዱ ጁሉ የጋምቤላ ክልል ፕሬዝዳንት ትልቅ ስራ ይጠበቅበታል። ግን የችግር አጋር ስለሆነ ምንም መፍትሄ አያመጣም። ምክንያቱም ሁለት አይነት ነገር አለ። አንድ መሪ ከህዝቡ ጋር ተናቦ የማይሰራ መሪ ከሆነ ሁለት ነገር አለ። ለምሳሌ አሁን ኡሞድ የተወለደበትን ዞን ያኛው ብሔረሰብ ዞን መኪናዎች ላይ ጥቃት የሚያደርሱ ግለሰቦች ከኛው ብሔረሰብ ዞን የወጡ እነዚህ ሰዎች እስከ ዛሬ ለህግ አልቀረቡም። ስለዚህ የዛ አካባቢ ተወካይ የሆነ መሪ የራሱ ህዝብ ያለውን ነገር አጋልጦ ለራሱ የማይሰጥ ከሆነ አንድ ነገር አለ። ወይ የዛኛው ምስጢር አጋር ነው ወይም በራሱ ህዝብ ዘንድ ተቀባይነት የለውም። እንደዛ አይነት ሰው። ስለዚህ ህዝብን እነዚህ ወንጀለኞች አውጥቶ ለውሞድ መንግስት የማይሰጥ ከሆነ ያኛው ብሔረሰብ ህዝብ ኡሞድን አይፈልግም ማለት ነው። ወይ ካልሆነ ኡሞድ ከዛኛው ማህበረሰብ ጋር ምስጢራዊ ጉዳይ ያላቸው ከነዚህ ወንጀለኞች ጋር። ምክንያቱም ሁለት አይነት ነገር ነው ያለ።
ኃላፊነትና ተጠያቂነት አብሮ የሚሄዱ ናቸው። ግን ጋምቤላ ላይ እየሄዱ አይደለም። ስለዚህ አቶ ሞድ የጋምቤላ ክልል ጸጥታ ማረጋጋት ካልቻለ መውረድ ነው ያለበት። ምክንያቱም የህዝቡን በር እኮ ነው እሱን የያዘ ያለው። ሰላም የማምጣትን ግዴታ አለበት። ልማት የማምጣት ግዴታ አለበት። ያን ካልቻለ ሌላ የጋምቤላ ክልል ልጅ ስልጣን ላይ ወጥቶ እኮ ክልሉ መምራት ይችላል። ጋምቤላ ክልል እኮ ትንሽ ክልል ነች እኮ ዞን ነው ማለት ይቻላል። ትክክለኛ ልጇ ካገኘች እኮ እነዚህ ችግሮች እኮ በአንድ ወር ውስጥ ያልቃሉ፣ ይቆማሉ። ምክንያቱም የችግሮችን ወላጅ ስለሚታወቅ ግልጽ ነው። ስለዚህ በእኔ አመለካከት መጀመሪያ ጸጥታው ይረጋጋ። አኛው ማህበረሰብ ባለበት አካባቢ ተሳፍሮ ይንቀሳቀስ። ኖርም ባለበት አካባቢ ተሳፍሮ ይንቀሳቀስ። ከዛ ግለሰቦች ወንጀለኞች ለህግ ይቀርቡ። ከዛ የህዝብ ውይይቶች ይደረጉ። ጸጥታ ይረጋጋ። ከዛ በኋላ እነዚህ ሁለቱ ማህበረሰብ መቀላቀል እንችላለን። ምክንያቱም ለምሳሌ ባለፈው ሳምንት በጥይት የተመቱ ሰዎች ወደ 9 የሚሆኑ ሰዎች ከነሱ ውስጥ ወደ 5 የሚሆኑ ሰዎች አጥንታቸው የተሰበረበት ሁኔታ አለ። እስካሁን ሆስፒታል ነው ያለው። አሁን ድንገታውን የነዚህ ቤተሰብ የሆኑ ሰዎች ብድራቸው ለወይካስ ደም ለመመለስ ሄዶ መናሪያ ምክንያቱም እዛ መናሪያ ውስጥ የሚቀላቀሉት ኖርና አኛዋ ነው። እነዚህ ከተሳፋሪዎች ጋር ተቀላቅሎ ጥቃት ሊያደርሱ ይችላሉ። ምን ዋስና አለ? እነዚህ ሁሉ ነገሮችን ግንዛቤ ውስጥ ማስገባት መቻል አለብን። የሰው ህይወት እኮ ማክበር መቻል አለብን። ለምንድን ነው እንደዚህ የሰው ህይወትን ቀላል አድርገን ነገሮች እንትና የምናደርገው? ስለዚህ እዚህ ጉዳይ ላይ የራሴ ሀሳብ ለመስጠት ነው እና ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ደህና ሁኑ።